الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد ودنا يتكبراتشو هذه فيديو تكتاتايوች ስለ ሻዕባን ከረሱል አለይሂ ሰላቱ ወሰለም ካሏቸው ሐዲሶች አሁን የምንመለከተው ወይም የዛሬ ቆይታችን አምስተኛው ሐዲስ ነው። እሱም አን አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ አን ረሱልላህ ሰለላሁ ዐለይሂ ወሰለም ከረሱል አንስቶ ምን ይላሉ? ቃለ ኢነላሃ ለየጠሊዑ ፊ ለይለቲ ኒስፊ ሚን ሻዕባን አላህ ከሻዕባን የመሐለኛው ወይም ደግሞ 15ኛው ሌሊት ላይ ይመለከታል አሉ ረሱል አለይሂ ሰላቱ ወሰለም። ከዛም ተመልክቶ ሲያበቃ ምን ያደርጋል? ፈየግፍሩ ሊጀሚዕ ኸልቂ ለመላው ፍጡሮቹ ምህረት አደርጋል ይቅር ይላል ማለት ነው። ኢላ ሊሙሽሪክን አው ሙሻሂድ በአላህ ላይ ላጋራና ወይም ደግሞ ለተጣላ ሰው ሲቀር ማለት ነው። ሽርክ ያለበትን ሰው ይቅር አይልም። የተጣሉ በዱንያ ጥቅም ተጣልቶ ሳይታረቁ የቀሩ ሰዎችን ይቅር አይልም ማለት ነው። ኢብኑ ማጃህ የዘገቡት ዘገባ ነው። ሐዲሱ በራሱ ችግር ያለው ቢሆንም ሌላ ማጠናከሪያዎች ስላሉት ረሱል አለይሂ ሰላቱ ወሰለም በተደጋጋሚ የጠቀሷቸው አሉ። 13 እና 14 15ን መጾም እንደሚበረታታው ሁሉ ከዛ በፊትም ጀምሮ ለጾመ ሙሉውንም መጾም እንደሚበረታታ ሁሉ በጣም ሐዲሱ ምህረት የሚገኝበትን ቀን የሚያመላክተን ነው። 15ኛው ቀን ላይ ምህረት ለማግኘት ሽርክን መተው አለብን። ከተጣላን በዱንያ ጥቅማ ጥቅም ለአላህ ብለን አውፍ መባባል አለብን። ይሄንን ለማስታወስ ያህል ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።